እንድናወራ ነበር። አሁን እኮ ሰዓቱ ሄዷል። አይ ለዛሬ እኮ አይደለም ለነገ ነው። ደስ ይለኛል። ግን ከይቅርታ ጋር እንድናወራ የፈለግነው ቹቹ ባለችበት ነው። እሺ መምህርት። ስለዚህ ነገ በጠዋት እንድትመጣ እሺ? እሺ እመጣለሁ። መልካም ጊዜ። አንቺ ልጅ ግን በጣም እያስገረምሽኝ ነው። ለምን ተገረምክ? በዚህ ፍጥነት ምኑን ከምኑ እንዳገናኘሽ ሳይ የጭንቅላትሽ ፍጥነት በጣም ነው የገረመኝ። የኔ ወንድም ከልጅነት ጀምሮ ህይወት ስታቆስል ሳትፈልግ ፈጣን ትሆናለህ። እሱ ልክ ነሽ። ያንቺ ግን የተለየ ነው። ምናልባት እኔ የተለየ ቻሌንጅ ስላሳለፍክ ይሆናል። እሺ ቀጣዩ እርምጃሽ ምንድነው? ነገ ካንተ ጋር አንድ ሰው ትጨምርና መኪና ይዘህ ሄደ ይሄ አደፍርስ እየተልከፈከፈ ሲመጣ በእጅ ታደርገዋለህ። በጣም ጥሩ። ለዛሬ ይሄን